ወደ ተሻለው ደረጃ ከፍ ሊያረጋችሁ እንጂ ሊያጠፋችሁ አይደለምና አትፍሩ። ወደዚህ ወደ ተነሳውበት ሐሳብ ልመለስ። ኤልሳ ግልገላ ላይ ተፈተነ፣ አለፈ። ቤቴል ደረሱ። ቤቴል ከደረሱ በኋላ እንደገና ተመሳሳይ ፈተና ቀረበለት። ምን የሚል? እኔን አለ ኤልያስ ወደ ያሪኮ እግዚአብሔር ወደ ያሪኮ ልኮኛልና እባክህ አንተ እዚህ ሁን አለው። የነቢያት ልጆችም ደግሞ መጡና እንደዚህ አሉት፣ ዛሬ ጌታን ካንተ እንደሚወስድ እንደምነጠቅ ታውቃለህ አሉት። አውቃለሁ ዝም በሉ አላቸው። ለኤልያስ ደግሞ እንደዚህ አለ፣ በያው እግዚአብሔር በያው ነፍስህ እምላለሁ አልለይም ነው ያለው። ክብር ለኢየሱስ ይሁን። ሁለተኛውንም ፈተና አለፈ፣ በድል አጠናቀቀው። ሶስተኛው ፈተና ደረሰ። የት? ያሪኮ። ያሪኮ ጋር ደረሱና አሁንም የነቢያት ልጆች መጡ። ዛሬ ጌታን ካንተ እንደሚወስድ እግዚአብሔር ካንተ እንደሚወስድ ታውቃለህ ያሉት። አውቃለሁ ዝም በሉ አላቸው። እነሱ እንደገና በኤልያስ መጣ ጥያቄ። ምን የሚል? እባክህ እኔን እግዚአብሔር ወደ ዮርዳኖስ ልኮኛልና አንተ እዚህ ሁን የሚል።